ሰላም የቻናላችን ተከታታዮች እንድሪያስ ነኝ ከማርብል ቲዩቶሪያል። ያው እንደምታስታውሱት በኦሮሚያ ክልል ለ12 ያክል ተማሪዎች የሁለተኛ ሞዴል ሁለተኛ ዙር ተሰጥቶ የሱን ጥያቄዎች እየሰራን እንገኛለን። እስካሁን ድረስ እስከ 12ኛው ጥያቄ ድረስ ሰርተናል። ዛሬ ደግሞ ኩዌስችን ነምበር 30 13ኛውን ጥያቄ አብረን እናያለን። ኦኬ ምንድነው የሚለው ጥያቄው? which of the following is not a true statement ይላል። ከሚከተሉት ምርጫው ላይ ከተሰጡት ስቴትመንቶች ውስጥ እውነት ያልሆነው ወይም ትሩ ያልሆነው የትኛው ነው እያለን ያለው። ኦኬ እንደምታዩቸው ምርጫዎች ትንሽ ረዘም ይላሉ። እያንዳንዳቸው የራሳቸው ስራ ይፈልጋሉና አንድ ባንድ እናያቸዋለን። ለምሳሌ በጀመረው ምርጫ ምንድነው የሚለው? choice A x plus 2 is the factor of this polynomial. you are given this polynomial ተሰጥቷል። ይሄ ፖሊኖሚያል እንደምታዩት x cubed minus 3x squared minus 4x plus 12 ተሰጥቷቸዋል። ምን እያለን ነው ምርጫው? x plus 2 is the factor of this one. now what does it mean? አሁን ይሄ ስቴትመንት እውነት ነው ወይም ሐሰት ነው የሚለውን ለመለየት ፖሊኖሚያል ፈንክሽን ላይ ስትማሩ የነበረውን ነገር ላስታውሳችሁ። ምንድነው የሚለን? አንድ ፈንክሽን ፖሊኖሚያል ፈንክሽን f of x ቢሰጣችሁ ኦኬ and x minus c የሚባል አንድ ዲቫይዘር ቢሰጣችሁ to say that this is a factor of this polynomial ይሄ የዚህ ፋክተር መሆን የሚችለው ምን ከሆነ ነው? እቺን የሲ ዋጋ አምጥተን ፈንክሽናችንን ስናስገባ ውጤቱ ምን ከሰጠን ነው? 0 ከሰጠን ነው። በዚህ በኤክስ ቦታ ማንን ስናስገባ? ሲን ስናስገባ so that we can say that x minus c is the factor of this polynomial ይባላል ማለት ነው። ስለዚህ በዚህ መልክ የሚሰጠን ፋክተር ነው ልንል የምንችለው እቺን የሲ ዋጋ ዋናው ፈንክሽን ፖሊኖሚያል ላይ ስናስገባት f of c 0 የሚሰጠን ከሆነ this factor ከ0 የተለየ ውጤት ካገኘን ደግሞ ይሄ ፋክተር አይደለም እንደማለት ነው። ስለዚህ በተመሳሳይ እኛ ጋር የተሰጠን x plus 2 ነው የሚለው መጀመሪያ ይሄን x plus 2 we have to write in this form በዚህ ፎርም መጻፍ አለብኝ ማለት ነው። እንደምታውቁት x plus 2 is the same as x minus ምክንያቱም እዚህ ጋር እቺ ማይነስ ናት እኛ ጋር የተሰጠውን ፕላስ ወደዚህ ቅርጽ ለማምጣት እቺን ማይነስ እናደርግ ምን ይቀርናል ማለት ነው? እዚህ ጋር -2 ይቀርናል ማለት because ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ የሚለውን ይፈጥራል ማለታችን ነው። የሲ ዋጋችን እዚህ ጋር ወስደን 2 ብቻ አይደለም የምንለው የሲ ዋጋ ምክንያቱም እቺን ሳይሆን የሲ ዋጋ የምንላት እቺን ነው የሲ ዋጋ የምንለው because ህጉ ላይ እንደሚለው x minus c ስላለ የኛን ፕላስ ወደ ማይነስ ለመቀየር ማይነስ ኦፍ ማይነስ አደረገ this is our value of c የሲ ዋጋችን አሁንኛ ኔጌቲቭ 2 ናት ማለት ነው። በዚህ መልክ የተቀመጠ ፋክተር የሚባለው እቺ ሲ ስትገባ 0 ከሰጠሽ ከሆነ ካለን እኛም አሁን እዚህ የተሰጠን ፖሊኖሚያል ፋንክሽን ላይ እንመጣና የተሰጠን ፖሊኖሚያል ፋንክሽን f of x is equals to x cubed minus 3x squared minus 4x plus 12 ነው የሚለው እዚህ ፈንክሽን ላይ መጥተን በx ቦታ ማን እናስገባለን? የሲ ዋጋችንን። ስለዚህ our value of c is -2 ማለታችን ነው። እዚህ ጋር መጥቼ f of -2 ሳስገባ ምን ይሰጠኛል? -2 እዚህ ውስጥ ይገባል x ላይ -2 cubed minus 3 አሁንም እዚህ x ቦታ ላይ -2 አስገባለሁ -2 squared minus 4 times እዚህም x ላይ -2 አስገባለሁ then plus 12 ማለት ነው። ይሄንን ኢቫሉዌት ማድረግ ነው very simple። እንደምታዩት -2 cube ሲደረግ ሁሉ ጊዜ ኔጌቲቭ የሆነ ቁጥር ፓወራችን ኦድ ከሆነ ጎደሎ ቁጥር ከሆነ ኔጌቲቭ ነው የሚሆነው። ስለዚህ -2 cubed ማለት it is -8 ማለት ነው። -2 times -2 times -2 now here is -2 square ሲደረግ +4 ይሆናል። እዚህ ጋር ያለው +4 ከ-3 ጋር ሲባዛ it will be -12 ይሆናል። -4 times -2 is +8 then plus 12 ማለት ነው። ይሄ ውጤት ምን ይሰጠናል? እንደምታዩ 0 ይሰጠናል። ምክንያቱም -8 በ+8 እዚህ ካንሰል ያደርጋል። -12 ከ+12 ጋር ካንሰል ያደርጋል። so you get 0 ማለታችን ነው። ምን እያልን ያለ ነው ማለታችን ነው? እቺን -2 እዚህ ውስጥ ስናስገባ ፈንክሽናችንን ስናስገባ 0 አመጣ ማለት x minus of -2 which means x plus 2 ማለታችን ነው is a factor. therefore x plus 2 is factor. ስለዚህ choice A ትክክል ነው ማለታችን ነው። ስለዚህ choice A is correct። የተጠየቅነው እውነት ያልሆነው ነው አውጣለን choice A correct ነው። ሁለተኛው ደግሞ a polynomial function of f of x you are given this polynomial 4th degree polynomial ነው x to the power of 4 minus 6x cubed plus x squared plus 12 minus 6 ይሄ ተሰጥቷል። this polynomial function has real roots between -1 and 0 አለ። ምን እያለን ያለው
ይሄ ፖሊኖሚያል ፋንክሽን በእነዚህ በሁለቱ ቁጥሮች መካከል በ0 እና በ1 መካከል ሩት አለው እያለ ነው። ሩት ማለት 0 ሊያደርገው የሚችል ይሄ ፖሊኖሚያል ውስጥ በኤክስ ቦታ ገብቶ ይሄን 0 ሊያደርግ የሚችል በሁለቱ ቁጥሮች መካከል ቁጥር አለ እያለን ነው። ይሄ አለ የለም የሚለውን ቼክ እናደርጋለን። ይሄን ደግሞ በምን የምንሰራው there is a theorem known as I think you remember in your grade 10 10ኛ ክፍል ስትማሩ ተምራችኋል። ይሄንን it is called the factor theorem የሚባል ተምራችኋል። sorry the location theorem I'm sorry the location theorem ሎኬሽን ቴረም የሚባል አንድ ቴረም ተምራችኋል። ይሄ ቴረም ምንድነው የሚለን? ለምሳሌ አንድ ፈንክሽን f of x የሚባል ፈንክሽን ቢሰጠን you are given some function and there is an interval from a to b ከa እስከ b የሆነ ኢንተርቫል ቢሰጠን የx ዋጋ ከa ተነስቶ እስከ b ይሄዳል የሚባል ኢንተርቫል ቢሰጠን ይሄ ማለት በሌላ አጻጻፍ ሲጻፍ ማለት ነው a is less than or equal to x x less than or equal to b ማለት that means between a and b እንደማለት ነው። ሶ አንድ ፈንክሽን በዚህ መልክ ቢሰጠን እና ደግሞ አንድ ኢንተርቫል በዚህ መልክ ቢሰጠን ይሄ ፈንክሽን እዚህ ኢንተርቫል ውስጥ እዚህ መሃል ውስጥ ካሉ ዋጋዎች ውስጥ ይሄን 0 ሊያደርግ የሚችል ቁጥር አለ የለም የሚለውን ቴስት የምናደርግበት ቴረም ነው። that is known as location theorem ብለን እንጠራዋለን። ናው ቴረሙ የሚለው ምንድነው? this theorem የሚለን በነገራችን ላይ እንደዚህ አይነት ይሄ location theorem ለማቴማቲክስ ኤግዚስተንስ ቴረም ብለን ከምንጠራቸው ቴረሞች ውስጥ የሚመደብ ነው። ኤግዚስተንስ ቴረም ማለት a theorem which indicates the existence or the existence of a number in between these two በሁለቱ መካከል ኤግዚስት የሚያደርግ መሆኑን የሚያረጋግጥልን እንጂ it doesn't tell us how to find that ያንን ነገር ማግኘት አንችልም። የምናውቀው ምንድነው? ይሄን ፈንክሽን 0 ሊያደርግ የሚችል ነገር መኖር አለመኖሩን ይጠቁመናል። ነገር ግን ያ ነገር አለ የተባለው ነገር ማን ነው የሚለውን ነገር ግን አይሰራልንም ማለታችን ነው። such types of theorems are known as existence theorem ብለን እንጠራቸዋለን። ነው ስለዚህ ሎኬሽን ቴረም የሚለው ምንድነው? ቴረሙ ጋር ልምጣ። ይሄ ፈንክሽን እዚህ ኢንተርቫል ውስጥ 0 ሊያደርግ የሚችል ቁጥር አለ የለም የሚለውን ለማወቅ እዚህ ፈንክሽን ላይ መተን f of ብለን እቺን ኤን እናስገባለን። ናው ይሄን ስናስገባ የሚሰጠን ውጤት ይኖራል። ውጤቱ ሊሆን የሚችለው አይዘር ፖዚቲቭ ነው ወይም ኔጌቲቭ ነው የሚመጣው እንደምታውቁት። ናው ቢንም ስናስገባ f of b ደግሞ እናስገባለን። እቺን ቢ እናስገባና f of b እንሰራለን። ይሄን ስንሰራም በተመሳሳይ ወይ ፖዚቲቭ ውጤት እናገኛለን ወይ ኔጌቲቭ ውጤት እናገኛለን ማለታችን ነው። ናው ስለዚህ የመጀመሪያው ስቴፕ ምንድነው የሚለው በሎኬሽን ቴረም ፈንክሽናችን ላይ ሄደን እቺን ሎወር ባውንደሪዋን እናስገባለን ዘን አፐሩ እናስገባለን። ሁለቱም የሚሰጡን ውጤት ይሄ ፖዚቲቭ ከሰጠን ፖዚቲቭ ኔጌቲቭ ከሰጠን ኔጌቲቭ ይሄም ፖዚቲቭ ሊሆን ይችላል የሚሰጠን ውጤት ወይም ኔጌቲቭ። ስለዚህ ሎኬሽን ቴረም የሚለው ምንድነው? እዚህ ጋር የምልክት ተቃርኖ ካለ ይሄ f of a ፖዚቲቭ ከሰጠን f of b ደግሞ ኔጌቲቭ መስጠት አለበት። ወይም ደግሞ f of a ኔጌቲቭ ሰጥቶ ከሆነ f of b ደግሞ ፖዚቲቭ መስጠት አለበት። የምልክት ተቃርኖ ካለ there is at least one number in between a and b በእነዚህ ቁጥሮች መሃል at least ቢያንስ አንድ ቁጥር አለ ይሄን ፈንክሽን ምን የሚያደርግ 0 ሊያደርግ የሚችል ማለት ነው። that is the point okay ስለዚህ ይሄንን ነው የምናየው ማለታችን ነው። so if እዚህ ጋር እንግዲህ አሁን የሚለምደው ቴረሙ if f of a times f of b is less than 0 ማለታችን ነው። ምክንያቱም ይሄ ፖዚቲቭ ከመጣ ይሄ ኔጌቲቭ ከመጣ ፖዚቲቭ ሲባዛ ኔጌቲቭ ከዜሮ በታች ነው የሚሆነው ኔጌቲቭ ነው የሚሆነው። ወይም ደግሞ ይሄኛው ኔጌቲቭ መጥቶ ይሄ ፖዚቲቭ ከመጣ አሁንም ፖዚቲቭ ሲባዛ ኔጌቲቭ ነው የሚመጣው። ኔጌቲቭ ማለት less than 0 ማለታችን ነው። ነገር ግን ሁለቱም ፖዚቲቭ ከመጡ ብዜቱ ፖዚቲቭ ነው የሚመጣው ከዜሮ በታች አይሆንም ከዜሮ በላይ ነው የሚሆነው። ሁለቱም ኔጌቲቭ ከመጡም ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሚመጣ አሁንም ይሄ መስፈርት አይሟላም። ስለዚህ የግድ ይሄ መስፈርት እንዲሟላ የምልክት ተቃርኖ መኖር አለበት። ወይ ፖዚቲቭ ኔጌቲቭ ወይ ኔጌቲቭ ፖዚቲቭ መሆን አለበት። ስለዚህ if f of a times f of b is less than 0 then ቴረሙ ምንድነው የሚለን? there is at least one number ለምሳሌ ያችን ቁጥር c ብለን እንጥራት። one number c ያቺ c የምትገኘው ደግሞ እዚህ ውስጥ መሆን አለባት። there must exist a number c on the interval a to b such that f of c ፈንክሽናችን ላይ ሄደን ያቺ አለች የተባለች ቁጥር ስትገባ በኤክስ ቦታ እዚህ ውስጥ ፈንክሽኑ ምን ያደርገዋል? 0 ያደርገዋል። ያን ብለን እንጠራዋለን we call it the zero or the root ብለን እንጠራዋለን። ሶ ይሄ ነው ቴረሙ ሎኬሽን ቴረም የሚለው። ሶ በዚህ መሰረት ይሄን ፖሊኖሚያል ስናየው ይሄ ፖሊኖሚያል ፋንክሽን በእነዚህ በኔጌቲቭ 1 እና በ0 መሃል ሩት አለው አለ። ሩት አለው 0 ሊያደርገው የሚችል ቁጥር በሁለቱ መሃል አለ አለ። ስለዚህ በዚህ ቴረም መሰረት አሁን ቴስት እናድርገው። ምን እንደምናደርገው አሁን እቺ ኔጌቲቭ ዋን አጥተን እዚህ ፈንክሽን ውስጥ ማስገባት። እቺ አሁን ኔጌቲቭ ዋን እንደ a እያገለገለች ነው ያለችው። እቺ 0 ማለት ደግሞ እንደ b ማለት ነው። ስለዚህ
ኤፍ ኦፍ ኔጌቲቭ 1 እንሰራለን፣ እንመዘግባለን ውጤታችንን። ኤፍ ኦፍ 0 እንሰራለን፣ እንይዝና ሁለቱ የምልክት ተቃርኖ እንደዚህ ወይም እንደዚህ ካላቸው እውነት ይሆናል ማለታችን ነው። ነገር ግን ምልክቶቹ ተቃርኖ ሳይኖር ሁለቱም ፖዚቲቭ ካስገኙ እነዚህ ቁጥሮች ወይም ሁለቱም ኔጌቲቭ ካስገኙ እዚህ ውስጥ እዚህ ኢንተርቫል ውስጥ ይሄ ሩት የለውም ማለት ነው። ስለዚህ ምርጫው ስህተት ይሆናል ብለን እንደመድባለን። ስለዚህ አሁን ፈንክሽናችን እንደምታዩት የተሰጠን ፈንክሽን f of x is given which is x the power of 4 minus 6x cubed plus x squared plus 12x minus 6 ነው የሚለው። ስለዚህ እዚህ ፈንክሽን ላይ እንምጣና መጀመሪያ ኔጌቲቭ 1 እናስገባ። ስለዚህ f of ኔጌቲቭ 1 እንስራ which means ምን ማለት ነው? ኔጌቲቭ 1ን everywhere x ባለበት ቦታ ሁሉ ማስገባት ማለት ነው። so ኔጌቲቭ 1 the power of 4 minus 6 into negative 1 cubed plus negative 1 squared plus 12 times negative 1 finally minus 6 ማለት ነው። ኔጌቲቭ 1 በሙሉ x ባለበት ቦታ ሁሉ አስገባ ነው ማለታችን ነው። now እንደምታዩት እንዳትረሱ ኔጌቲቭ 1 ሁሉ ጊዜ ኢቭን የሆነ ፓወር ከተጫነበት ወደ ፖዚቲቭ 1 ይቀየራል። ኔጌቲቭ 1 ኦድ የሆነ ፓወር ጎደሎ ፓወር ከገጠመን ደግሞ ኔጌቲቭ 1 እንደሆነ ይቀራል የሚል ህግ አላችሁ። አይ ቲንክ ዩ ኖ ዚስ ዋን። እዚህ ጋር ላስቀምጥላችሁ። ኔጌቲቭ 1 the power of a number n is equals to either negative 1 or positive 1። ኔጌቲቭ 1 የሚሆነው n ምን ከሆነ ነው? ኦድ ከሆነ ነው። ይሄ 3 5 7 9 ምናምን ከሆነ ራሱ ኔጌቲቭ 1 ይሆናል። ኤናችን ደግሞ ኢቭን ከሆነ 2 4 6 8 የሚመሳሰሉ ቁጥሮች ከገቡ ደግሞ ወደ ፖዚቲቭ 1 ነው የሚቀየረው ማለታችን ነው። we know this one። so በዚህ መሰረት ኔጌቲቭ 1 the power of 4 እቺ 4 ኢቭን ስለሆነች 1 ይሆናል። so this is 1 minus 6 we have እዚህ ጋር አለኝ into ኔጌቲቭ 1 ይሄ ፓወራችን ኦድ ነው። ስለዚህ ኔጌቲቭ 1 ነው የሚሆን በዚህ መንገድ መሰረት ኔጌቲቭ 1 plus ኔጌቲቭ 1 ስኩዌር ሲደረግ it will be positive 1 12 times negative 1 is minus 12 and finally we have minus 6 ማለት ነው። now ይሄ የሚሰጠን ውጤት እንመልከት አሁን 1 negative times negative is positive። ስለዚህ 6 times 1 is 6 plus 6 ይሆናል። we have positive 1 here negative 12 and minus 6 ይሄ ሲሰራ ይሰጠናል 1 plus 6 is 7 7 plus 1 is 8 8 minus 12 is negative 4 negative 4 እና negative 6 it will be negative 10 ይሰጣቸዋል ውጤት። so this is negative 10። ስለዚህ አሁን ውጤቱ ኔጌቲቭ መጥቷል። ይሄ ልክ እዚህ ጋር እንዳይቺ ማለት ናት እንግዲህ ይችኛዋን ኤን ስናስገባ ኔጌቲቭ ውጤት ከመጣ ቀጣይ ደግሞ ቢን ስናስገባ ፖዚቲቭ መምጣት አለበት አለ ለማለት ማለት ነው። ነገር ግን መልሶ ይህንኑ ምልክት ኔጌቲቭን ከደገመ የምልክት ለውጥ ከሌለ ኔጌቲቭ ከሆነ ሩት አይኖርንም ማለታችን ነው። ስለዚህ ሁለተኛው እናያለን f of what is our value of b የቢ ዋጋችን ማን ነው? እዚህ ጋር የተሰጠን 0 ነው። ሶ 0 ስታስገቡት ቀላል ነው የሚሆነው። እዚህ ጋር is very simple። አሁን 0 ስናስገባ እንደምታዩት ይሄም 0 ይሆናል። x ላይ 0 ሲገባ እዚህም x ስላለ 0 ይሆናል። ይሄም 0 ይሆናል። ይሄም 0 ይሆንና የሚቀረው ማን ነው? ኔጌቲቭ 6 ነው። ስለዚህ f of 0 is negative 6። አሁን ተመልከቱ f of negative 1 ስንሰራ ኔጌቲቭ 10 የመጣው ኔጌቲቭ የመጣው f of 0 ስንሰራ ኔጌቲቭ ነው። ሁለቱም ምልክታቸው ምን አላለም? አልተቃረነም ማለታችን ነው። ሁለቱም ኔጌቲቭ መጡ። ሁለቱም ፖዚቲቭ ከመጣ ኔጌቲቭ ከመጣ ሎኬሽን ቴረም የሚለው ምንድነው? there doesn't exist a number in this interval which makes this one equal to 0። ይሄ ፈንክሽን 0 ሊያደርግ የሚችል ሩት ወይም ሶሉሽን ሴት እዚህ ውስጥ ሊኖረኝ አይችልም ማለት ነው። እንደምታዩት እዚህ ጋር ተቃርኖ የለም። ስለዚህ using the location theorem by the location theorem there doesn't exist there is no real root ማለት ነው። real root እዚህ ውስጥ ሊኖር አይችልም ማለት ነው። ስለዚህ ምርጫ ቢ አለው እያለን ያለው ግን ስለሌለው ምርጫ ቢ ስህተት ይሆናል ማለታችን ነው። ስለዚህ ትክክለኛው መልስ ቢ ነው የሚሆነው ስህተት የሆነው። ነገር ግን ሌሎቹንም እግረ መንገዳችሁን አንደርስታንድ እንድታረጉት ገለጻ አድርጌ ልለፍ፣ አብረን እንስራው። ለምሳሌ ምርጫ ሲ ጋር እንምጣ። ምርጫ ሲ እንደሚለው if you divide this function ይሄ ፖሊኖሚያል ተሰጥቷችኋል by x square minus 1 ሪሜንደሩ ይሄ ይመጣል አለ። ምን እያለን ያለው? ይሄም ፖሊኖሚያል ለዚህ ብናካፍለው ሪሜንደር ወይም ቀሪ ማለት ነው። ቀሪው ይሄ ይመጣል እያለ ነው። ኦፍ ኮርስ እውነት መሆን አለበት፣ ምክንያቱም ስህተቱ ይሄ ስለሆነ ሌሎቹ እውነት መሆን አለባቸው። እስኪ እውነትነቱን አብረን እንመልከት። ኦኬ፣ ስለዚህ ይሄን ፖሊኖሚያል ለዚህ አካፍለን ሪሜንደሩ ይሄ መምጣት አለመምጣቱን እናረጋግጥ። ናው እንደምታዩት ፖሊኖሚያል ዲቪዥን ላይ ስትማሩ ሁለት አይነት ዲቪዥኖች አሉ። we have the long division የምንለው ተምራችኋል። I hope long division የምንለው ዲቪዥን አለ and we have also the synthetic division. okay, synthetic division
ሲንቴቲክ ዲቪዥን የምንጠቀመው we use the synthetic method of division if our divisor is linear። ይሄን ለዚህ ስናካፍል ይሄ ዲቫይደንድ ተብሎ ይጠራል። ይሄ ዲቫይዘር ይባላል። ይሄ ዲቫይዘር አሁን እዚህ እንደምታዩት ዲግሪ 2 ነው፣ ኳድራቲክ ነው። ሊኒየር ቢሆን ኖሮ ግን እቺ ፓወር 2 ባትሆን ኖሮ ኤክስ ማይነስ 1 ብቻ ቢሆን ኖሮ ከሎንግ ዲቪዥን ይልቅ ሲንቴቲክ ዲቪዥን ይቀለል ነበረ። ነገር ግን አሁን ይሄ ሊኒየር ስላልሆነ ኳድራቲክ ስለሆነ ሲንቴቲክ ዲቪዥን መጠቀም አንችልም። ስለዚህ I will show you the long division method። ስለዚህ ሎንግ ዲቪዥን ሜተድ እንዴት የምናደርገው? መጀመሪያ ይሄን ዲቫይደንዳችንን አምጥታችሁ እዚህ ጋር ጻፉት። x the power of 4 plus 6x cubed minus 10x plus 3 ሶ ይሄን ፖሊኖሚያል እንዲያርገን እናካፍላለን ማለት ነው። ለማ ለx ስኩዌር ማይነስ 1 ኦኬ። እንዴት እንደምናካፍለው ተመልከቱ በደንብ። x the power of 4 ለx ስኩዌር ሲካፈል እንደምታዩት ዲግሪ 4 ለዲግሪ 2 ሲካፈል ዲግሪ 2 ነው የሚቀረው። ስለዚህ we have x square here. x square times x square is x the power of 4. x square times negative 1 is minus x square. ይሄን ታገኛላችሁ። ናው ምን እናደርጋለን? change the sign። ምልክታቸውን ቀይሩ። ፖዚቲቭ የሆነውን ኔጌቲቭ፣ ኔጌቲቭ የሆነውን ፖዚቲቭ አድርጋችሁ ደምሯቸው እንደማለት ነው። ናው this is positive እንደምታዩት I will make it negative and this one is negative I will make it positive and add them up። እንደምራቸዋለን። ስንደምራቸው x the power of 4 እና ኔጌቲቭ x the power of 4 they are equal and opposite። ስለዚህ ድምራቸውን ይሆናል ካንስል ያደርግና ይጠፋል፣ ዜሮ ይሆናል። ይሄና ይሄ መደመር አይችሉም፣ ምክንያቱም ይሄ ዲግሪ 2 ነው፣ ይሄ ዲግሪ 3 ነው። they are not like terms ኦኬ። ስለዚህ ሁሉ ጊዜ ፖሊኖሚያል ድምር ስታካሂዱ ላይክ ተርም መሆን አለባቸው። ላይክ ተርምስ ማለት ተመሳሳይ ቫሪያብል ሬዝድ ቱ ዘ ሴም ፓወር ማለታችን ነው። እዚህ ጋር ፓወሮቹ ይለያያሉ። ስለዚህ አዚቲዝ እንዳለ ነው የሚወርዱት እንጂ እነዚህ ሁለቱ መደመር አንችልም። ይሄ ባለበት ይወርዳል። it is 6x cubed። ይሄ ፕላስ አድርገነዋል ፖዚቲቭ። ስለዚህ ፕላስ x ስኩዌርድ ነው ወረደ። ማይነስ 10xን ማውረድ እንችላለን and plus 3 and I will continue the division። ዲቪዥኑ ይቀጥላል። ዲቪዥኑ የሚቆመው መቼ ነው? እዚህ ጋር ያለው ነገር ዲግሪው ከዚህ ዲግሪ ሲያንስ ነው የምናቆመው። የዚህ ዲግሪ ከዚህ ዲግሪ እስከበለጠና እኩል እስከሆነ ድረስ the division process will continue ኦኬ good። ስለዚህ እዚህ ጋር እንደምታዩት ይሄ ዲግሪ 3 ነው፣ ይሄ ዲግሪ 2 ነው። ስለዚህ ገና ይቀራል። I will continue the division process። now what is 6x cubed ለx ስኩዌር ሲካፈል እዚህ ጋር እንደምታዩት በውስጥ ታዋቂ 1 አለ። ስለዚህ 6 ሲካፈል ለ1 እንደማለት ነው። it is 6 ማለት ነው። x cubedን ለx ስኩዌር ስናካፍለው ሁለቱ በሁለቱ ስለሚጠፉ 1x ትቀረናለች። ስለዚህ we have 6x ማለታችን ነው። now አሁን ይሄ በዚህ አባዛለው ምን አገኛለሁ? 6x በx ስኩዌር ሳባዛ I will get 6x cubed። 6xን በኔጌቲቭ 1 ሳባዛው I will get minus 6x። ይሄን ታገኛላችሁ። አሁንም ቅድም እንዳደረኩት ምን አደርጋለሁ? I will change the sign። here is positive I will make it negative። this is negative I will make it positive and I will add them up። ስደምራቸው ይሄ እንደምታዩት ይጠፋፋል። ኦኬ ይሄ ይጠፋል። ኦኬ ይሄም አሁን በተመሳሳይ እንደምታዩት ፖዚቲቭ ሆኗል። ግን ይሄ መደመር መቀነስ የሚችለው ከዚህኛው ጋር ነው፣ ኤክስ ኤክስ ከያዘው ጋር። ይሄ ዲግሪቱ ስለሆነ አዚቲዝ ራሱ ይወርዳል። ኤክስ ስኩዌር ወረደ። እዚህ ጋር I have negative 10 ኤክስ፣ እዚህ ደግሞ ፖዚቲቭ 6 ኤክስ አለኝ። ሶ ኔጌቲቭ 10 እና 6 ሲደመር ስንት ይሆናል? it will be negative 4 ይሆንና ኤክስ ይሆናል። ዘን ፕላስ 3 እናወርዳታለን። ጉድ። አሁንም ዲቪዥኑ ይቀጥላል። ምክንያቱም የዚህ ዲግሪ ስቲል አሁንም ከዚህ ዲግሪ ጋር እኩል ነው። ስለዚህ ሲያንስ ነው፣ የዚህ ዲግሪ ሲያንስ ነው የምናቆመው። ስለዚህ አሁን ኤክስ ስኩዌርን ደግሞ ለኤክስ ስኩዌር አካፍላለሁ። it will be 1 times x square is x square 1 times negative 1 is negative 1 ኦኬ። ሲሚላርሊ ቅድም እንዳደረኩት I will change the sign። this is negative positive make it negative, this is negative make it positive and add them up። now this will be cancel out። ይሄ ይጠፋፋል። negative 4x እንዳለ ይወርዳል። negative 4x እዚህ ጋር ያለው ፕላስ 3 እና እዚህ ያለው ፕላስ 1 አንድ ላይ ይሆናል ፕላስ 4 ሆኖ ይመጣል ማለታችን ነው። አሁን ከዚህ በኋላ ዲቪዥን መቀጠል አይችልም። I will stop the division process። why? because the degree of this one is 1። ይሄ ሊኒየር ፋንክሽን ነው። የዚህ ዲግሪ ደግሞ ዲግሪ 2 ነው፣ ኳድራቲክ ነው። ስለዚህ ዲግሪ 1ን ለዲግሪ 2 ስለማናካፍል ይሄ ይቆማል ማለት ነው። ስንቆም ይሄ ምን ብለን እንጠራዋለን? ቀሪ ብላችሁ የምትጠሩት በአማርኛ it is called remainder ብለን እንጠራዋለን ማለት ነው። ሪሜይንደር ይባላል። and this one is our quotient። ይሄ ደግሞ ድርሻው ማለት ነው። ይሄን ፖሊኖሚያል ለዚህ ስናካፍል ይሄን ያህል ድርሻ አግኝተን ይሄን ያህል ቀሪ ተገኘ ማለት ነው። ስለዚህ the remainder is this one ማለታችን ነው። ምርጫው ላይ እንደምታዩት ይሄ ፖሊኖሚያል ለዚህ ሲካፈል ሪሜይንደሩ ይሄ ይመጣል ይላል። እሱን አግኝተናል እኛም። ስለዚህ ይሄ ትክክለኛ ስቴትመንት ነው ማለታችን ነው። ናው የመጨረሻው ስቴትመንት ብዙም ካልኩሌሽን ይፈልግ አይደለም። the graph of a polynomial function of degree n ዲግሪያቸው n የሆኑ ፖሊኖሚያሎች ቢበዛ at most n-1 ተርኒንግ ፖይንት አላቸው ይላል። ይሄ it is obvious ትክክል ነው።
ሁልጊዜ አንድ ፖሊኖሚያል ፋንክሽን ለምሳሌ ዲግሪው 3 የሆነ ፖሊኖሚያል ፋንክሽን ቢበዛ ማክሲመም ሊኖረው የሚችለው ተርኒንግ ፖይንት ከዲግሪው አንድ ዝቅ ብሎ ነው። ዛት ኢዝ ዲግሪ 3 ከሆነ 2 ተርኒንግ ይኖረዋል ማለታችን ነው። 2 ተርኒንግ ፖይንት ይኖረዋል። ዲግሪ 4 ከሆነ ቢበዛ ማክሲመም 3 ተርኒንግ ፖይንት ይኖረዋል። ዲግሪ 2 ከሆነ ቢበዛ 1 ተርኒንግ ፖይንት ይኖረዋል። ዲግሪ 1 ከሆነ ደግሞ 0 ተርኒንግ ፖይንት ይሆናል። ይሄ ምን ማለት ነው? ለምሳሌ ዲግሪ 1 ማለት ሊኒየር ፋንክሽኖች ናቸው። ሊኒየር ፋንክሽኖች እንደምታውቁት ግራፋቸው ሲሰራ ስትሬት ላይን ነው፣ ተርኒንግ የላቸውም። 0 ተርኒንግ የምንለው ዲግሪ 1 ስለሆኑ ነው። ኳድራቲኮች ደግሞ ዲግሪ 2 ስለሆኑ ተርኒንጋቸው ስንት ይሆናል? 1 ተርኒንግ። ለዛ ነው ዲግሪ 2 ፓራቦላ ኳድራቲኮች ፓራቦላ ይሆናል። 1 ተርኒንግ፣ 1 መታጠፊያ ቦታ ነው ያላቸው ማለት ነው። ለምሳሌ አንድ ፖሊኖሚያል ፋንክሽን ወስጄ እዚህ ጋር እንዲህ አይነት ፖሊኖሚያል ባስቀምጥ ይሄ ፖሊኖሚያል ፋንክሽን ባለ ስንት ዲግሪ ይሆናል ተብሎ ነው የሚጠበቀው? 2 ተርኒንጎች ስላሉት 2 ተርኒንግ ፖይንት ሊኖር የሚችለው ደግሞ ዲግሪው ስንት ሲሆን ነው? 3 ሲሆን ነው ማለታችን ነው። ስለዚህ ይሄ ስቴትመንት ትክክል ነው። አንድ ፖሊኖሚያል ዲግሪ ኤን ከሆነ ተርኒንግ ፖይንቶቹ የሚሆኑት ከዲግሪው 1 ዝቅ ብሎ ነው ማለታችን ነው። it is also correct so ስህተት የሆነው ምርጫ ቢ ይሆናል ማለታችን ነው። ኦኬ እንግዲህ እንደተከታተላችሁት ትንሽ ሰፋ ያለ ጊዜ ወስዷል ይሄን ጥያቄ ስንሰራ። ይህ ማለት ግን አንድ ጥያቄ እኔ ወሰደብኝን ያህል ሰዓቱን ላይ ይወስዳል ማለት አይደለም ለእናንተ። እኔ ያው እያንዳንዱን ነገር እያብራራው ቴረሞቹን እየጠቀስኩኝ ስለምወስደው እናንተ ግን ፈጠን ብላችሁ ጥያቄዎች መስራት ትችላላችሁ። ኢሚዲየትሊ እዚሁ ጋር እያላችሁ ኤክስ ፕላስ 2 የዚህ ፋክተር ነው አይደለም የሚለውን ለማየት ኔጌቲቭ ቀጥታ ውስጥ አስገብቶ 0 ይሰጣል አይሰጥም ዩ ካን ቼክ ኢት በቀላሉ የምታዩዋቸው ነገር ነው የሚሆኑት ማለታችን ነውና ያው እንደነገርኳችሁ ብሔራዊ ፈተና ላይ ጥያቄዎች የተለያየ ስብጥር ይኖራቸዋል። ትንሽ ጊዜ ሊወስዱ የሚችሉ አሁን እያንዳንዳቸው ምርጫዎች እዚህ ጋር ስራ የሚፈልጉ ሊሆኑ ይገጥማችኋል። ይሄ ብዙ ሰዓት ወሰደ ማለት ደግሞ ሌሎች ጥያቄዎች ደግሞ እንደዚህ በሰከንድ አይተን ብቻ የምንመልሳቸው ጥያቄዎች ስለሚኖሩ ብዙ ወሪ እንድታደርጉ አልፈልግም። ስለዚህ ኤክሰርሳይዝ አድርጉ። ብዙ ነገር ነው እዚህ ጋር ሪቫይዝ እንድታደርጉ የሚያደርገን። ስለ ፋክተር ቴረም ያነሳል፣ ስለ ሎኬሽን ቴረም ያወራል፣ ስለ ፖሊኖሚያል ዲቪዥን ያነሳል። ግራፍ ላይ ደግሞ ስላለው ነገር ብዙ ሀሳቦችን የሚያነሳ ጥያቄ ስለሆነ ነው ትንሽ በዛ ያለ ጊዜ ወሰደብን ማለት ነው። ሌሎችን ጥያቄዎች ደግሞ አብረን የምናይ ይሆናል።